መንፈስ ቅዱስ አቡል መንፈስ ቅዱስ እኛ በስላሴ እናምናለን። ችግሩ አቡል መንፈስ ቅዱስ ችግር የለው። አብ አባታችን ለአምላካችን አብ አባታችን መሲቾ ቆይ አንዴ እሺ። እንደው በጣም በቅንነት እንደው በጣም በቃ አንቺን ለመረዳት አስበን ሁለት የጠየቅሽው ጥያቄዎች አሉ ወይም ለማብራራት የሞከርሽው። እኔ አሁን ከእስልምናን ከተቀበልኩ 1 ዓመት አካባቢ አይሞላኝም። አሁን ለተናገርሻት መረጃ ከልጅ ተወልጄ አድንሃለሁ ወይም ለእናንተ ስልሞታለሁ ያለውን መጽሐፍ ቅዱስ ውስጥ አሳየኝና ዛሬ ወደ ክርስትና እንድመለስ። ምን አልከኝ? ድገምልኝ። የልጅ ልጄ አዎ ከልጅ ተወልጄ አድንሃለሁ የሚል ቃል ተጠቅመሻልና አድንሃለሁ የሚል ቃል የተጠቀሰው መጽሐፍ ቅዱስ ውስጥ አሳየኝ ዛሬ ወደ ክርስትና እንድመለስ። መቼ ነው ያልኩት? ከልጅ ተወልጄ ካላችሁ ላኩል። አዎ ከልጅ ተወልጄ ለኃጢአታችሁ ስል ሞታለሁ የሚል ቃል ተናግረሻል አይደል? ከልጅ ሳይሆን ያልኩት እኔ ያልኩት ምንድነው መጀመሪያ አዳምና ሔዋን በገነት ባሉ ሰዓት ኃጢአትን ሰሩ። ያ የሰሩት ኃጢአት ማለት በቃ ያን ቀንበር ከልጅ ልጅ የሚተላለፍ ነበር እና ያንን ቀንበር እንዲሁም ደግሞ ከተለያዩ ኃጢአቶቻችን ሊያነጻን ኢየሱስ ክርስቶስ የሰው ስጋ ለብሶ ሰው ሆኖ ወደ ለኛ ሊሞትልን መጣ፣ እንዲሁም ሞተልን ያልኩት። ለእናንተ ስልሞታለሁ ያላለ እሱንም ችግር የለውም። አንቺ የኢየሱስ እናት ማን ነች? ሞታልን እኮ መጽሐፍ ቅዱስ ላይ ልኮ አለ። የኢየሱስ እናት ማን ነች? ማርያም። የማርያም እናት ማን ነች? እኔ እንጃ። እኔ ጠልቄኝ ያህል እንትን አልልም። እኔ በተጠቀሰው ሐዋርያት ኢየሱስን አያመልኩትም የሚለውን ርዕስ እንትን ለማለት ነው የመጣሁት። የሐዋርያት ኢየሱስን አያመልኩትም የሚለው ምንድን ነው ለማለት ነው የመጣሁት እንጂ ወደ ሌላ ጉዳይ ለሚል ሳይሆን ቶፒክ አድርጋት እንደዚህ ነው ሄድሽው አንቺ። ስለዚህ ኢየሱስን ሐዋርያቶች አምልከውታሉ የሚል ጥያቄ ከመጣ አምልኮ ምንድን ነው ብለሽ በዝማሬ በምናምን በጸሎት ምናምን ስትዘረዝሪ ነበረ። ሐዋርያቶች ክርስቶስ ኢየሱስ በአካል በምድር በነበረበት ሰዓት እንደ ጌታ እንደ አምላክ አምልከውለት ተገዝተውለታል ወይ? እሺ ሐዋርያት ኢየሱስ ክርስቶስን ከመከተላቸው በፊት ማለት አሳ አጥማጅ ምናምን በቃ ምንም አልነበሩም። በቃ ስለ ስራቸው እንኳን ግን ኢየሱስን አምልከውታል ወይ እኮ ኢየሱስም ወደ እነሱ መጥቶት ኑ ተከተሉኝ አላቸው። ከዛ በዛን ሰዓት አስተማራቸው። ማለት አሁን ለምሳሌ አንተ የብርሃንን መንግስት ሳትረዳ ሳትማር ዝም ብለህ መከተል እንዴት ማለት መረዳት እኮ አለብህ። መጀመሪያ መማር አለብህ አይደል? ኢየሱስ ክርስቶስ ሊያስተምራቸው በተራራ ላይ ሲሪየስ የሆነ ኬዝ ነው። እየተደማመጥን መጀመሪያ የማርያምን እናት ካላወቅሽ ይሄ ሲሪየስ የሆነ ነገር ለመመለስም ሆነ ለመጠየቅ አቅሙም የለሽም። ስለዚህ አምልኮ ማለትን ካብራራሽ ስራቸው አሳ ማጥመድ ነው ምናምን ሳይሆን የማርያም እናትን ራሱ ማወቅ ነበረብሽ። ስለዚህ ይሄ ስለ መዳንና ስለ ኃጢአት ራሱ ብጠይቅሽ አውቃለሁ። እኔ እዚህ ጋር የተባለው ወደ ሌላ ነገር መሄድ ስለማልፈልግ ነው። ገባ? እኔ ይሄ በውርርስ አውቃለሁ፣ ግን ወደ ሌላ ነገር መሄድ ስለማልፈልግ ነው። ኃጢአት ምንድን ነው? እግዚአብሔር ኃጢአት ነው እንዴ? 10 ሕግጋት አለ እኮ መጽሐፍ ቅዱስ ላይ የተጻፈው እኮ። ምንድን ነው ኃጢአት? በአዳም በኩል የገባውን እግዚአብሔር ኃጢአት አድርጎ የቆጠረው ምንድን ነው? ዝሙት፣ ውሸት አይደለም። እንዴ ዝሙት ኃጢአት አይደለም? ዝም በይ። አሁን እየተነገረሽን ይኸውልሽ፣ አዳምጪ። አሁን ይኸውልሽ ምን መሰለሽ፣ ቅድም ዳኒ የሚባለው ልጅም ገብቶ እውቀት ስታወሩ በእውቀት ማውራት መቻል አለብሽ። ዝም ብለሽ የነገሩሽ ዝሙት ኃጢአት አይደለም እያልከኝ ነው እንዴ? ዝም በይ። አሁን ስለ እሱ አይደለም እያወራሁት ያለሁት። እስልምና ከአንቺ በላይ እሱ ኃጢአት ነው። አሁን በአዳም በኩል ወደ ልጅ የተዋረሰው ኃጢአት እግዚአብሔር ኃጢአት ብሎ የቆጠረው ምኑን ነው የሚባለው? መልሽ። እግዚአብሔር አታርጉ ያላቸውን ነገር በማድረጋቸው የተባረረው። ቆይ አዳምጪ። በአዳም በኩል የገባው ዝሙት አታድርጉ ያላቸውን ነገር በአዳም በኩል የገባው ኃጢአት ምንድን ነው እኮ እየነገርኩህ ነው እኮ። እግዚአብሔር ምንድነው በገነት ላይ አታድርጉ ያላቸውን ነገር በማድረጋቸው ምክንያት ከገነት ተባረሩ። ያንንም እናሱ ዝሙት አድርገው የተባረሩት አትብሉ እኮ ልንገርህ መጀመሪያ ዝሙት አድርገው ነው ወይ የተባረሩት?
እኮ ዝሙት፣ ሌላው ነገር እኮ የመጣው ከገነት ከተባረሩ በኋላ ነው። ኃጢአት የሚባለው የተፈጠረው እንጂ እና እነሱ ከኃጢአትን ከመስራታቸው በፊት ምንድነው እግዚአብሔርን ቃል ከመተላለፋቸው በፊት ኃጢአት አልነበረም። አዳምጪ ልንገርሽ፣ እኔ አሁን በጣም ቀለል ባለ መንገድ በአንቺ ልክ ወርጄ ነው እያወራሁ አንድ ታወሪው ነገር መረጃ ይኖርሽ አለኝ። መጽሐፍ ቅዱስ ላይ ተጽፏል እኮ ምን ተሳሳትኩ? ይሄን ተሳስተሻል በለኝ ንገረኝ። እሺ ነው ወይ? አይ እዛ ሰማይ እዛ እዚህ እዛ ትዳ የሆነ አንድ መንገድ ያዛው። ለምሳሌ ስለ አዳምና ሔዋን እያወራን አይደለ? ንገረኝ እየተባባል አይደለ? ለምን ወደ አዳምና ሔዋን ዝሙት አድርገው አይደለም? ይኸውልሽ ዝሙት አድርገው አይደለም የተባረሩት እኮ እነሱ የተባረሩበትን ነገርኩ። እኔም ዝሙት አላልኩም። ዝም በይ አትንቀሽቀሽ። ቆይ ዝም በይ። ማወቅ ከፈለሽ ዝም በይ። አዳምና ሔዋን ብቻ ነው በፍጥረት ስርዓት ውስጥ ያሉት። አዳም ከሔዋን ጋር መተኛቱ አዳም ከሔዋን ጋር መተኛቱ ሐቁ ነች። ፈጣሪን የሰጠው ከእሷ ጋር መተኛት ዝሙት ኃጢአት አይባልም። እያወራን ያለ ነው ሁለቱ ሰዎች በነበሩበት ጊዜ እግዚአብሔር ኃጢአት አድርጎ ቆጥሮ ከመንግስተ ሰማያት ያባረራቸው ምን አድርገው ነው? ወደ አንቺ ወደ እኔ ደርሷል። እሺ ቴንኪዩ ስለጠየቀኝ። መንግስተ ሰማያት ላይ በገነት ላይ በሚኖሩበት ሰዓት ገነት ነበረ። ኃጢአትን ከመስራታቸው በፊት ምድር የምትባል ነገር ወደ ምድር ላይ ሰው ልጅ ገነት ላይ ነበረ የሚኖረው። ከዛን ገነት ላይ ያሉ ፍሩቶች ነበሩ፣ አፕል ነበረ፣ ሙዝ፣ የተለያዩ ምግቦችን ነበሩ። እና እግዚአብሔር ደግሞ ምን አላቸው? ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። ምን አላቸው? ይሄን ከዚህ አፕል እንዳትበሉ አላቸው። እንደ ትእዛዝ ይህንን አፕል አትብሉ አላቸው። ግን እነሱ ምን አደረጉ? እባብ ሔዋንን አስቷት አፕሉን ቀጥፋ በላች። ከዛን ለአዳምም ሰጣቸው። ማለት ተሳስቻለሁ። በቃ የተሳሳትኩት ነገር አለ? የተሳሳትኩት ነገር የለም። ይሄ እኮ መጽሐፍ ቅዱስ ያለ ነገር እኮ እግዚአብሔር